ለምን እገደላለሁ ትገደላለህ ገና ለምን ምክንያቱም ስጋ ጣፍጧቸዋል ከእንስሳት በላይ ስጋ ጣፍጧል ገና መታረድ መገደል ስጋ መበላት ይቀጥላል ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት ልጄን ነው ያረዱት ኦሮሞ ነው ምናምን የለም ክርስቲያን ነው በቃ ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ሰበር ዜና ጠቅላይ ሚኒስተሩ ለአርበኛ ዘመነ ካሴ ደብዳቤ መላካቸው ተሰማ ጠቅላይ ሚኒስተሩ ደብዳቤውን የላኩት ለዘመነ ካሴ ብቻም አይደለም ምሬ ወዳጆ ሻለቃ ሀብቴን ጨምሮም በከታውና ሌሎችም የፋኖ አመራሮች የጠቅላይ ሚኒስተር አብይ አህመድ ደብዳቤ ደርሷቸዋል ጠቅላይ ሚኒስተሩ የህይወት መሸጋገሪያ ነው እንዲሁም ታሪክ መለወጫ ነው ብለው የጠሩትን በግላቸው የተጻፈ ደብዳቤን ወደ አማራ ክልል ትግል አታጋዮች ልከዋል ጠቅላይ ሚኒስተሩ በዚህ ደብዳቤያቸው ብዙ ነገሮችን ቃል የገቡ ሲሆን በመላሹም አንድ ጥብቅ ጉዳይ ይጠይቃሉ ጠቅላይ ሚኒስተሩ በዚህ ደብዳቤያቸው ለፋኖ አመራሮች ለመፈጸም ቃል ከገቡት ጉዳዮች መካከል እነዚህ በጥቂቱ ይገልጻሉ የመጀመሪያው የፋኖ ትግል ምላሽ ያገኛል የሚል ነው ጠቅላይ ሚኒስተሩ በሁለተኛ ደረጃ በዚህ ደብዳቤ ቃል የገቡት ተግባር በአሁኑ ወቅት ፍትሃዊ የስልጣን ክፍፍል ማድረግ የሚል ነው በዚህ አረፍተ ነገር ስር እጅግ አስደንጋጭ የተባለም የጠቅላዩ ጽሑፍም ይገኛል በዚህ ጽሑፋቸው ጠቅላይ ሚኒስተሩ አሁን ያለው የኢትዮጵያ የገዢ ስርዓት ከፓርላሜንታሪ ስርዓት ወደ ፕሬዝዳንሻል ስርዓት መቀየር እንደሚፈልጉም ይገልጻሉ አንድ ሆነው ወደ መድረክ መቅረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያ ጥሩ ነው ብዬ ለኢትዮጵያም ጥሩ ነው ብዬ ነው ማስበው ምክንያቱም ብዙ ሆኖ ሶማሊያን ተመልከታው አንዱ ችግር ምንድነው ማአት ናቸው ከተከፋፍለው ስለዚህ ሰብሰብ ማለታቸው ወደፊት ፖለቲካል ሴትልመንት የፖለቲካ ስምምነት ድርድር ግዴታ ነው ታውቃለህ የኔን ሐሳብ ታውቃለህ ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው ስለዚህ የተለያዩ ማህበረሰቦች በተለያየ አንጃ ከሚወከሉ አንድ በአንድ ወጣ ያለና የተስማማ መጀመሪያ የውስጥ ጉዳዩን በፍጭት በክርክር ከፈታ በኋላ አንድ አጀንዳ ይዞ ወደ መድረክ የሚመጣ ኃይል ማምጣቱ ጠቃሚ ነው ብዬ ነው የማስበው በመንገዱንም ጥሩ ነጥብ ነው ያነሳውና ምናልባት ሳልጠይቅ ማለፍ የማልፈልገው አቶ ጀዋር መሐመድ በምርጫ ፖለቲካ ነው የሚያምነው በህዝባዊ ቢተኝነት ነው ወይስ አሁን ሶስተኛ ነካው የትጥቅ ትግል ወይስ በሁሉም እኔ ሰላማዊ ትግል አራማጅ ነኝ የኦፌኮ አባል ነኝ የኦፌኮ አመራር አካል ነኝ ስለዚህ ይሄ ማንቢጊት የለውም ነገር ግን አንዱን የምንጸየፍበትና ከትግል ጋር የሚያካሂዱትን አናናግራቸውም አይረቡም ምናምን የምንልበት እንደዛ አይነት አካሄድ ኢትዮጵያ ሳዋጣ አሁን በትግል የሚራመዱት ኃይሎች የሀገራችን ፖለቲካ ላይ ከፍተኛ ተጽዕኖ አላቸው ያለው ጠላት ሲጠፋ ብቻ እኛ ምንድናት የመጨረሻው ግባችን አድማ ብተናል ፖሊስ አለ መከላከያ አለ ሰላም አስከባሪ አለ ይሄ ሁሉ ተደምረን ለምንድነው ጠላት ማጥፋት ያልቻል ህዝባችን መንግስትም ሰላም አምጡ የሚል ጥሪ አለ ብዙ ደግሞ ድረሱልኝ ኧረ ድረሱ ይሄን ተሰብስበን ለምንድነው ማሸነፍ ጠላት ማሸነፍ ያቃተን ለእነሱ ይጠይቃቸው ሜቢ ጉግል እያደረግን ሜቢ ጉግል እያደረጉ እንዳይሆን ለምንድን ነው ያቃተን የሚለውን አይደለ ጉግል ይመልስልሃል ሳምታይምስ እኮ ጉግል ፋኖ ለምንድን ነው ማንበርከክ ያቃተን ሰርች እያደረጉ ይሆናል ምን አውቃለሁኝ ግን እነሱ ለምን መጠይቃቸው ነው መንግስት ደግሞ እየለመነ ነው አይደለ በሰላም እያለ ነው በመሳሪያ አልተሳካም አላማቸው ጋር እንዋጋ ለዓላማቸው እንዴት እንደሚጓጉን እስካሁን አላወኩም እሱም ያውቅ አይመስለኝም ሂጀስ አዲስ አይዲያ ይዞ መጥቶ ነው ከጭንቀት የተነሳ ለሱ ክሬዲት ይገባል ይሄኛ ፊትረስ ይላል እኔ ቀልደኛ ቢል ነው ይመስላል በጣም ደስ የሚል ፊታቸው እግዚአብሔር አላህ ዘርፌስ ግብር ይጣልበታል ይዘረፋል ጭስ ካለ እንጀራ ይቀማል አምጣ ይባላል የማይባል ነገር እናንተ ማሰቡት በጆሮአችሁ የለም ታዲያ ኃይል ተደምረን መንግስትን የሚመጥን ክልሉን የሚመጥን ውጤት ለምን አናመጣም በእኛ ድክመት ያደገ በእኛ ችግር የቆየ ኃይል እንጂ በእኛ ጥንካሬማ አንድ ሞር አይመጣምና ጥያቄ ነው ሞኔልስ ለምን እገደላለሁ ትገደላለህ ገና ለምን
ምክንያቱም ስጋ ጣፍጧቸዋል። ከእንስሳት በላይ ስጋ ጣፍጧል። ገና መታረድ፣ መገደል፣ ስጋ መበላት ይቀጥላል። ናሳ ላይ ብትገባ አንተ ከክላሽ ከጥቁር ክላሽ አልፈ ዲሽቃ ብታመርት ፋኖ ለምን መሞት አለው አትበል። ጠላ ጠምቃ የሚጣፍጥ ትራዲሽናል የሆነ ፉድን ለዓለም ያስተዋወቀች ብትኖር ያንተ እናት አረቂ ጠምቃ ስንት ደዌን የሚያጠፋ የበሽታ ትራዲሽናል የሆነ ለዓለም ያሳወቀች ያንተ እናት ለምን ሞት አለው አትበል። ትሞታለህ ገና ይህን ስራን እስካላወቅ። አማራን ማጥፋት ማዳከም ዘሩን ማጥፋት ስለሆነ እሳቢያቸው ማለት ነው። ስለዚህ ይሄ በስልጣን ላይ እያሉም ሲሰሩት ነው የነበረው። ከስልጣን ሲወርዱ ደግሞ ዋና ስራ አድርገው እየሰሩት ያለ በተጨባጭም እያስለቀሰን። እንዴት ነው እያለቀስን የምንቀጥለው? መንግስት ባለበት ሀገር፣ ሰራዊት ባለበት ሀገር የሰላም ሚኒስትር ብለን በዓለም የሌለ እኛ ሀገር ያለ የሰላም ሚኒስትር ባቋቋምንበት ሀገር እንዴት ነው የህዝባችን ሰላም ማስጠበቅ የማንችለው? ትዕግስትም እኮ ልክ አለው። ሁሉ ነገር ልክ ሲኖረው ነው የሚያምረው። ከልክ ሲያልፍ ሁሉ ነገር ይበላሻል። እኔ እች ሀገር የምትቆመው በሁላችን ኢትዮጵያውያን ትከሻ ነው ብዬ ነው የማምነው። አንዱ ጠፍቶ ሌላው የሚኖርባት ሀገር ልትኖር አትችልም። አንዱ ጠፍቶ ሌላው የሚኖርበት ሀገር አይኖርም። እነሱ በእኛም ትዕግስትም ቸልተኝነትም ጭምር ጉልበት እያገኙ እየመጡ እንደሆነ ነው እኔ የሚሰማኝ። በራሴ የዛሬ 2 ዓመት ስንጀምር የነበረን ሞራል የለንም አሁን። ዘሜ እኮ በጣም ደፋር ሰው እና አበበለው ገንዘብ ሊበሉበት ከኋላ ሲሚዛ ነገር ታስታውሳላችሁ? ነሐሴ ላይ የለበሰው ጫማ ሱሪው ሸሚዙ እንዴት አበባ የሚመስል ቁሞ እንደዚህ ችሎ ክላሿ እንደ ስክሪፕቱ ይዟታል። በመኪና አምጥተውት 03 ቀበሌ ጀርባ ላይ እኮ ነው፣ ጠጅ ቤት ጀርባ። ይኸው ለኛ የተከፈለው ዋጋ። አሁን ያን ሲያታልለው ዶክተር ጎጃሜ አምኗል። እኔ ልንገራችሁ፣ አጥፊያችን የሆነው ቱርክና አጥፊያችን የሆነው ህዋት እና ግብጽ ተስማምተው የሚያመጡት ማዳበሪያ እኔ አንባላንስ አድርጎናል ብዬ አስባለሁ። እንዴት ዘመነ ያችን እንደ ስክሪፕቶ ክላሽ ይዞ ጫማውን አይታችሁ ታዲያ ያ በቃ ስኪኒ ሱሪ ጸዳ ብሎ ሸሚዙን ቀበቶ አርጎ እንደዚያ ነው እንደ ፋኖነት። እዚህ ደግሞ የሆነች በጥቁር ላስቲክ ስሚዛ። ይሄ ሰውዬ ከዚያ ሁሉ ደህንነት አምልጦ እዚያች እያደረ ነው። ልብሱን እንኳ ዘሜ ቁምጣ አርጎ እንደ ገበሬ ፎጣ አርጎ አውቆ ጭቃ አድርጎ እዚያ ላይ በባዶ እግሩ ክላሹ እንዲህ አርጎ ወይ ደግሞ ትጥቅ ታጥቆ እንደዚህ ቢነሳ እንዲሁ ትንሽ ይመስላል። ዘሜ እኮ ጸዳ ያለ። አሁን እነዚህ ናቸው የፋኖ መሪዎች። የብልጽግናው ፕሬዝደንት አብይ አህመድ ደግሞ ከህዳሴው ግድብ መጠናቀቅ ለምን ተጠቃሚ አልሆንም የምትሉ የቦሌ መንገድን አደመቅንላችሁ እኮ ሲሉ ተሳልቀዋል። ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን የቦሌ መንገድ ወቅት ስታደርግ እኮ ብርሃን ነው። ፀሐይ አይደል ያገሩ ጥቅሙ እሱ ነው ማለት ነው። ሰላም ቤተሰብ እንደምን አላችሁ? እኔ በጣም ሰላም ነኝ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ ሀሳቤ ሰሞኑን አንድ ትልቅ ኢሹ ሲንቀሳቀስ ነበረ በሀገራችን ሁኔታ፣ ዓለም አቀፍም ሀገር አቀፍም የሆነ ነገር ግን ሀገራችን ላይ ኮንሰርን ያደረገ ነበር። በሱ ጉዳይ ላይ ሀሳብ ለመስጠት ፈልጌ በጣም ታይት ታይም ስለነበረኝ ሀሳብ መስጠት አልቻልኩም። ነገር ግን በዚህ ጉዳይ ላይ በጣም ሀሳብ መስጠት አለብኝ ብዬ አስባለሁ። ይሄንን ደግሞ ሀሳቤን ትልልቅ ሚዲያ ላላቸው በተለይ ለህብረተሰባችን ለህዝባችን ለሚቆረቆሩ ለሚቆጩ ላይክ፣ ሼር፣ ኮመንት በማድረግ ብታደርሱልኝ እነሱ በሰፊው ዘገባውን ይሰሩታል ብዬ አስባለሁና ሰሞኑን ያየነው እንግዲህ እዚህ ቪዲዮ ላይ የተረዳነው ብዙ ነገር አለ። እኔ በጣም በሚገርም ሁኔታ አባይ ግድብን ሳነሳ የእውነት ነው የምላችሁ በጣም ነው ማለት ነው። ብዙ ሰው ምን ይላል? ግድቡ ተገድቧል እኮ ግድቡ አልቋል። ስለ ሀገር ፖዚቲቭሊ የሚያስቡም እንደነ ብልጽግና ያለው አጭበርባሪ ስርዓት ውስጥ የተሰገሰጉት ሰዎችም ግድቡ አልቋል ብለው ነው የሚነግሩን። ነገር ግን እኔ ግድቡ አለቀ ከተባለበት ጊዜ ጀምሮ ታስታውሱ እንደሆነ አብይ አህመድ ግድቡ ተመረቀ ያለበት ቀን ከዚህ በኋላ ስለ ግድቡ እንዳታነሱ ነው የሚለው። አለቀ ከዚህ በኋላ የምንቀጥለው ወደ ኒውክሌር ማብላላት ነው ምናምን ይላል። የሌለ ደግሞ ሌላ ውስጥ ነበር ሄዶ የሚገባ የነበረውና ማለቁ ግድብ ገድበን ውሃ ማቆሩ ነው ወይ ውሃውን እንደ ጸበል ልንረጨው ነው ወይስ ምን ልናደርገው ነው? ምንድነው ፋክተሩ? ለህብረተሰባችን ማለቁ ምንድነው ኮንትሪቢዩሽኑ? ከታቀደለት ከተባለለት አንጻር ስንት ተርባይን ተንቀሳቀሰ? ምን ያህሉ ተርባይን ምን ያህል ፓወር አመነጨ? ያ ፓወር ደግሞ እንደተነገረን ሲመሰረት እናቶቻችን
ሳይቀሩ ከመቀነታቸው ፈተው ለግንባታ ኮንትሪቢዩት እንዳደረጉ ሁሉ ህይወታችን ይቀየራል፣ ከድህነት ከችግር ከረሃብ እንወጣለን ብለን ያሰብንበት ዓላማ አንጻር ስንቱን አሳክተናል የሚለውን ነገር እንዲነግሩ እንፈልግ ነበር እኔ ሁልጊዜ ማለት ነው። ነገር ግን በጣም ብዙ ሰው ስለ ሀገሩ እውነት የሚቆረቆርም በአጭበርባሪዎቹ ስርዓት ውስጥም ያሉ በጣም ፕራውድ ነው። ግድቡን የጨረሰ ግድቡ አለቀ ይላል። ከ65% እስከ 65% እስኪደርስ እናውቃለን ነው ነበረን። እዛ በኋላ ግን የተደረገውን ነገር ምናቀው ታሪክ የለም። ነገር ግን እኔ ሁል ጊዜ ጭንቅላቴ ላይ በጣም የሚጠይቀኝ ብዙ ሰው ደግሞ ስለ ግድቡ መረቅ ማለቅ ሲናገር በጣም ያመኛል። የእውነቴን ነው። ያ የሚያመኝ ምንድነው በቃ ፋክተሩ ምንድነው? ማለቁ አለቀ ሲባል ህብረተሰባችን ላይ የሆነ ለውጥ ማየት አለብን። ይሄን ያህል መብራት አሁን ዛሬ ግን በዚህ ቪዲዮ ኢትዮ ፎረም ሰሞኑን ሰርቶት ያገኘሁት ከነሱ ላይ ምንጩ ላይ ሲሄድ አጥፍተውታል ከተነሳበት ቦታ ላይ። ነገር ግን ግዴታ ኢትዮ ፎረሞችን ሀሳብ መውሰድ ስላለብኝ ከሱ ላይ ጥያቄው ስለተመለሰልኝ እኔ አም ሶ ሃፒ። ምክንያቱም የአባይ ግድብ ተገደበ ሲባል በዚህ መልክ ህዝባችን ከዚህ መከራ አገኘ ተለወጠ ይባል ነበር ብዬ የማስበው ነገር ነው የነበረ። ነገር ግን እኔ ከውስጤ ላይ እንዳልተገደበም እርግጠኛ ነኝ። በሁለተኛ ደረጃ እነ አብይ አህመድ እነ ብርሃኑ ነጋ ወደ ስርዓቱ በመጡ ማግስት እዛ ግብፅ ሀገር ሂደው ተዋውለው ፈጽመው የመጡት ጉዳይ ግድቡ እንዳይሰራ ነው ወደ ስልጣን ያመጧቸው እነሱም ስለሆኑ ማለት ነው። ስለዚህ ይሄን ግድብ ውጤቱ የት ላይ ነው ተብሎ ሲጠየቅ አሁን ቪዲዮ ላይ እንደምትሰሙት የተደረሰ ብላችሁ ለምትጠይቁኝ ቦሌ እኮ ሌትም ቀንም መብራት ነው ይላል። ስለዚህ የቦሌ ክፍለ ከተማን ልናበራ ነበር። የኢትዮጵያ ህዝብ በሙሉ ከችግሩ ከሌለው ላይ ሲከፍል ነበር ማለት ነው። መብራት ብቻ የቦሌ ከተማ ክፍለ ከተማ እንዲያገኝ ዲምላይት እንዲያበራ ነበር። ይሄ ነበር የታቀደ፣ ይሄ ነበር የተነገረ ነገር። እሱንም አልሆነም። እውነት ለመናገር እሱንም ትሪኪ ነው። ግድቡ አላመነጨም። ዛሬም ቢሆን ግብጾቹ የሚያነሱት ጥያቄ በእነ አብይ አህመድና በእነ ብርሃኑ ነጋ ሳትስፋይድ አልሆኑም። ሳትስፋይድ ብቻ ለመሆን ብቻ ሳይሆን ትረስት አላረጓቸው። ምክንያቱም ምንድነው ትረስት ያላረጓቸው? በዚህ ስልጣን ላይ ላይቆዩ ላይከርሙ ይችላሉ። ስለዚህ እንደ 1929 እና እንደ 1959 ግራውንድ የሆነ አስገዳጅ የሆነ ዓለም አቀፍ ህግ ህዋው ላይ መውሰድ አለብን ብለው ያምናሉ። ግድቡ እንዳልተገደበ ግድቡ ሊገደብ ይችላል 65% ላይ ቆርጦ ተቋጨ ብሎ ሳያልቅ የተደመደመ እንደሚሆን ያውቃሉ። ነገር ግን ነገ ምን እንደሚፈጠር አያውቁም፣ ትረስት አያደርጉም። ስለዚህ ዓለም አቀፍ የሆነ አስገዳጅ ውል ወንዙ ላይ መውሰድ አለባቸው። ወንዙ የኛ ነው፣ ከየት መምጣ በየት የሚሄድ የኛ ነው የሚል አስገዳጅ ውል መውሰድ ይፈልጋሉ። ምክንያቱም ብዙዎቹ እንደውም እየሰሩትበት አይቻለሁ። ጥሩ ናሬቲቭ ይዘዋል። ከአብይ አህመድ በላይ ለግብፅ አስፈጻሚ የለም። ነገር ግን ጥያቄ የሚያነሱ ዛሬም ሳትስፋይድ አልሆኑም። አብይ አህመድ በስልጣን ላይ ቆይላቸው ይችላል። ይሄን አለመገደብ ወይም የችግራችን ላይ መከራችን ብጥብጣችን አንድ ቀን ሊያቆም ይችላል። አብይ አህመድ ከስልጣን የተወገደ ጊዜ ከስልጣን የለቀቀ ጊዜ እነ ብርሃኑ ነጋ ከስልጣን የለቀቁ ጊዜ ምን ሊሉ ይችላሉ ብለው ያስባሉ? ይሄ ግድብ ላይ የሆነ ለውጥ ሊመጣ ይችላል፣ ህብረተሰቡ ሊያመጣ ይችላል ብለው ያስባሉ። ስለዚህ አብይ አህመድ ባለበት እንደዚሁም በዓለም አቀፍ ህግ አስገዳጅ የሆነ ህግ እንዲወጣላቸው የአሜሪካን መንግስት እየቆጠቆጡ ዶናልድ ትራምፕ ባልተመነጨ በሌለ ህብረተሰቡ በሌለው ነገር ላይ ወይ ኤሌክትሪኩን ታካፍላላችሁ ወይ ምናምን የሚሉት ግብጽ ላይ ላለው ብቻ ሳይሆን ኢትዮጵያ ላይ ባለው ወንዝ ላይ እንዲያዙና አስገዳጅ የሆነ ህግ እንዲወጣ ነው። ምክንያቱም በ1929 እና በ1959 ታሪክ እንደሚለው ያወጡት ህግ እያንዳንዷ ነገር በአባይ ግድብ ላይ የሚሰራ በላይኛው ተፋሰስ ላይ የሚሰራ ግብጽ ያላማከለ ግብጽ ያልወሰነችበት አይሆንም ነበረ። የኢትዮጵያ ህዝብ ደግሞ የኢትዮጵያ መንግስቶች ከዛ በፊት ሲሉት የነበረው ምንድነው? በ1929 የሚሆን በ1959 ኮሎናይዝድ የተደረጉ ሀገሮች ናቸው። በ1959 በተለይ የሰሜኑን ክፍል የሰሜኑን ተፋሰስ ሲመሩ የነበሩት እንደነ ኡጋንዳ እና ሱዳንን እንግሊዞች ናቸው። የእንግሊዞች ኮሎኒያሊስት ናቸው። ግብጾችና እንግሊዞች ናቸው ስምምነቱን የወሰዱት ኮሎናይዝድ የተደረጉ ሀገሮች። ኋላ ደግሞ በ1959 ደግሞ ሱዳን ነጻ ከወጣች በኋላ ግብጾችና ሱዳኖች ነው የተስማሙት። ኢትዮጵያን ያገለለ ነበር፣ ኢትዮጵያን ያላማከለ ነበር። ስለዚህ እኛን ያላማከለ ኢትዮጵያ ባልወሰነችበትና ባልፈረመችበት ሀገር ጉዳይ ላይ ህግ ላይ ተፈጻሚ እንዲሆን አትገደድም ተብሎ ይታመን ነበረ። ነገር ግን በአሁኑ ሰዓት እነ አብይ አህመድና እነ ብርሃኑ ነጋ የማን ወኪል የማን ኤጀንቶች እንደሆኑ እንደመጡ በበነገታው የት እንደሄዱ ነጌታቸው ረዳ ሁሉ ሲሰጡት የነበረው ምስክርነት ቃል ፋክት ነው ከምናየው ከተግባሩ አንጻር። ስለዚህ ተገደበ አለቀ ብላችሁ ደግሞ ተባለ አለቀ ተደመደመ እንዳትጠይቁን ብለው ተቋጭቷል አሉ። እኔ የት ገባ ታዲያ ከተደመደመ? ሁልጊዜ የሚያመኝ ነገር በዚህ ቪዲዮ ላይ ዛሬ ጥያቄው ተመልሶልኛል። ነገር ግን ሰሞኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያስቀመጡት መልእክት አለ። ይሄንን መልእክት ለግብጽ ሙሉ በሙሉ የወገኑ የ1929 እና 1959 የሚመስል ኢትዮጵያን ማዕከል ያደረገ የኢትዮጵያን ጥቅም ሳይሆን ሙሉ በሙሉ የግብጽን ጥቅም የሚያስጠብቅ ህግ ግድቡ ላይ ወይ ኤሌክትሪክ ማካፈል አለባት ኢትዮጵያ፣ አለስ ደግሞ የግብጽን ህልውና ማስጠበቅ አለባት፣ ግብጽ ካልፈቀደች ምንም መስራት የለባት የሚል አስቀምጠዋል። በሌለ ነገር አንደኛ በዓለም አቀፍ ራሱ አብይ አህመድ ሲል የነበረ ሰሞኑን በዓለም አቀፍ 10ኛ ደረጃ ፖፑሌሽን ያላት ኢትዮጵያ፣ በአፍሪካ አንደኛ ወይም ሁለተኛ ፖፑሌሽን ያላት ኢትዮጵያ ህዝቦቿ ተርበው አፈሩ ተጠርጎ እየሄደ ውሃው በላያችን ላይ መሄዱ ብቻ ሳይሆን ልማታችን መሰረተ ልማታችን ሳይቀር ጠርጎ የሚወስድን ወንዝ የኛ ህልውና ሳይጠበቅ እነዚህ ሰዎች ህልውና ብቻ እንዲጠበቅ ለምን ተገደደ? በሁለተኛ ደረጃ ከሌለን ላይ ለምንድን ነው ክፈሉ የምንባለው? አሁን እዚህ ላይ የተጻፈው ጽሁፍ የሌለን ነው። መች ተመረተ? መች ኤሌክትሪኩም እኮ ፓወሩም እኮ አልሰጠም። ውሸት ነው። ነገር ግን ይሄ አብይ አህመድ ያለው ስርዓት እየተንገዳገደ ስለሆነ እያዩት
ስለሆነ እዛ ላይ ያሉ የአሜሪካ ኤምባሲዎችም እየተዟዟሩ ሁሉን ነገር እያዩ ስለሆነ አስገዳጅ የሆነ ዓለም አቀፍ ህግ ያው ለጉልበታም ሀገሮች ይጠቅማል። ስለዚህ አስገዳጅ የሆነ ዓለም አቀፍ ህግ ግብፅን መሰረት ያደረገ ግብፅ ላይ ያለው ናይል ወንዝ ብቻ ሳይሆን አባይ ላይ መጥተው በሀገራችን ላይ ሁሉ አስገዳጅ የሆነ ውሃው ላይ የማስተዳደር ህግ እንዲወስዱና አብይ አህመድ እንዲፈርም ነው ግፊት እየተደረገ ያለና የኢትዮጵያ ህዝብ ይህን ኮንሽስ ሆኖ ማየት ግድ ይላል። መጠየቅም ማብራራትም እኛስ እንደ ህዝብ ምንድን ነው የሚገባል? የሰው ሀገር እንጀራ ለማኝ ሆነ ዜጎቻችን መስራት መለወጥ እየቻሉ ውቅያኖስ እየበላቸው የሰዎችን ኑሮ እያደናቀፍነ ያው ዛሬም እንደሚባለው ይሄን ያህል ተረዱ አልተረዱ እየተባለ ዝርዝራችን የሚወጣው ሀገራችን ሀብታም ቢሆን እኮ ከድህነት ብንወጣ እኮ ይሄን ሁሉ ሰዎችንም ደግሞ ለመኖር አናስቸግርም ነበር፣ በሀገራችን ላይ ሰብሰብ ብለን መኖር እንችል ነበር የሚለውን ሁላችንም ማጉላት ያለብን ጥያቄውን ማስረዳት ያለብን ይመስለኛል ብዬ አስባለሁ። እናንተም በዚህ ጉዳይ እስኪ የሀሳባችሁን ስጡ። ቢግሹ ነው። አመሰግናለሁ።